ለተገናኘን በጣም ደስ ብሎኛል። ስላየኋችሁም በጣም ደስ ብሎኛል። እናንተ ሰው ሲጠፋ ማጠይቁ እኔ እኮ በጣም ብዙ ጊዜ ወደ ከዩቱብ ከጠፋሁ እየጠፍተሽ ነው ይባላል። ለማንኛውም ለማታውቁኝ ርግበ እባላለሁ። የ12ኛ ክፍል ተማሪ ነኝ። አሁን እንግዲህ ፈተና ልትፈተን ነው። የ2018 ኢንትራንስ ተፈታኝ ነኝ ማለት ነው። እና ሃይ ስኩል ላይ ባድርጋችሁ በጣም ደስ የሚሉ ነገሮችን እነግራችኋለሁ። ይህን ቪዲዮ ካዳመጣችሁ በኋላ አይ ቲንክ የራሳችሁ መንገድ እንደምትይዙ በጣም እርግጠኛ ነኝ። የሆነ ቋሚ መንገድ እንደምትይዙ ከስህተታችሁ የሚያጠፋችሁ ነገር እንደምትመለሱ እና ደግሞ መንገዳችሁን እንደምታስተካክሉ እርግጠኛ ነኝ። በእውነት እርግጠኛ ነኝ። እንትን ጽፌ ስላልሆነ የማወራችሁ በጣም ልንተባተብ እችላለሁ። ከውስጤ ስለሆነ የማወራችሁ መስራት ስላለብኝ ነው። በጣም የጠፋችሁ ጥፋቶች እንዳሉ ስለማቅ ማለት ነው። ቢያንስ እኔ ካጠፋሁት እናንተ ልትማሩ ስለሚገባ ማለት ነው። ሁልጊዜም እነግራችኋለሁ። ብልህ መሆን አለባችሁ። ብልህ መሆን ማለት ካጠፋ ሰው መማር አለባችሁ። እንደዛ ካልሆናችሁ ዝም ብላችሁ ሰው ናችሁ ማለት ነው። ካጠፋ ሰው እና ያ ያጠፋውን ሰው ጥፋት እናንተ የምትደግሙት ከሆነ ታዲያ ምኑ ላይ ነው ሰውነታችሁ? ካለፈው ሰው ካጠፋው ሰው መማር ብልህነት ነው። ዛሬ የምናወራው ቤት ዳርገን የምናወራው ሃይ ስኩል ላይ ሊኖረን በሚገባው ጸባይና ባህሪ ነው ማለት ነው። በጣም ወሳኝ ነው። ዩኒቨርሲቲ መግባት ወይም ደግሞ ዩኒቨርሲቲ መግባት አላማ ካላችሁ ዩኒቨርሲቲ ምንድነው እሱ የመማር አላማ ካላችሁ የመኖር አላማ ካላችሁ ማለት ነው። ሃይ ስኩል ላይ በስርዓት ወጥ የሆነ ባህሪ ሊኖራችሁ ይገባል። ዝም ብላችሁ ከተንዘላዘላችሁ ዩኒቨርሲቲ እንዴት አድርጋችሁ እንደምትኖሩ እናንተ ታውቃላችሁ ማለት ነው። ስለዚህ ፕሪስቴጅ ማለት ለዩኒቨርሲቲ የሚያስፈልጋችሁን እውቀት የምታገኙት ማዳበሪያ ያለባችሁን እውቀት ማግኘት ያለባችሁ ነገሮች ለማግኘት የሚገባችሁ የት ነው ማለት ነው? ሃይ ስኩል ውስጥ ነው። ይሄንን በስርዓት እነግራችኋለሁ። ሃይ ስኩል ውስጥ ምንም አይነት ጥፋት ምንም ነገር አድርጉ፣ ሃይ ስኩል ውስጥ የተሻለ እውቀት ጭንቅላታችሁ ተዳብራችሁ ወደ ትክክለኛው መንገድ መሄድ አለባችሁ ማለት ነው። ዛሬ እነሱ ነገሮች በተንተን አድርገን የምናይ ይሆናል። በዚህ ሰዓት አንድ ፌቨር የማደርጋችሁ ነገር አለ። ሰብስክራይብ አድርጉ፣ ደብል ቼክ አድርጉ። ሰብስክራይብ ማድረጋችሁን ጀስት እናንተ ምንም የሚጎዳ የሚጠቅማችሁም ነገር የለም፣ ግን ለእኔ ብርታት ነው። ቢያንስ እንደዚህ አይነት ቪዲዮ እንድሰራ ስለሚያደርገኝ ሰብስክራይብ አድርጉ። በመጀመሪያ እኔ እንዳሰብኩትና ባደርገው በጣም ደስ የሚለኝና ባስበው ራሱ ሰው ቢመክረኝ በጣም ደስ የሚለኝ ነገር አስተሳሰብ ላይ ነው። አስተሳሰብ ስላችሁ አሁን በአስተሳሰብ ውስጥ አንድ 3 ነጥቦች እናያለን። አንደኛ ነገር አስተሳሰብ ውስጥ ራሳችሁ እንደ ትንሽ ማየት ያለባችሁ ማለት ትልቅ ነገር ማድረግ እንደምትችሉ ማመን አለባችሁ። በቃ ዝም ብላችሁ ትወዳላችሁ እናንተ እዛ ሃይ ስኩል ውስጥ ልክ መጀመሪያ 9ኛ ክፍል ምናምን ስትገቡ 10ኛ 11ኛ ምናምን ስትሆኑ በቃ ምንም ደቀቅ ያለ ስሜት ሊሰማችሁ አይገባም። በቃ ማድረግ እንደምትችሉ ጎበዝ ተማሪ እንደሆናችሁ በቃ ለራሳችሁ ከፍተኛ ቦታ ልሰጡ ይገባል። ግብነት ነው። ይሄንን ነገር ባስበው መጀመሪያ በቃ በጣም ደስ ይለኝ ነበረ። አሬ ዝም ብዬ ማለት ሰነፍም ተማሪ አይደለሁም ጎበዝም ተማሪ አይደለሁም፣ ግን ለራሴ አላንስም እና ግን ያን ጥሩ አስተሳሰብ የሚባል ነገር አልነበረኝም። ማለት ስለ አስተሳሰብ ሁሉ ማውቀው ነገር አልነበረም። ህፃን ተማሪ ታውቃላችሁ፣ ከኤሌመንታሪ ሁሉ አልወጣሁም ነበር። እኔ ሃይ ስኩል ስገባ ጸባዬ ኤሌመንታሪ ውስጥ ያለውና ያ ነገር ይጎዳኛል። አሁን በስርዓት ባስብ ኖሮ በይህን ነገር የሚነግረኝ ሰው ቢኖር ኖሮ በቃ አስተሳሰባችሁ የትንሽ መሆን የለበትም። በቃ ትልቅ እንደምትሆኑ ማመን አለባችሁ። ማንም ሰው ስሜታችሁን ቢጎዳ ሰነፍ ተማሪ ብትሆኑ አንብባችሁ የተሻለ ቦታ እንደምትደርሱ ማወቅ አለባችሁ። በሰነፍ ተማሪና በጎበዝ ተማሪ ያለው መካከል ልዩነታቸው እኮ ያለማወቅና ማወቅ ጉዳይ ነው አይደል? በቃ አውቃችሁ እናንተ ጎበዝ ተማሪ እንደምትሆኑ ማመን አለባችሁ እና ራሳችሁ እንደ ትንሽ ማየት ያለባችሁ የትኛውም ቦታ ላይ ቢሆን አይደለም። ሃይ ስኩል ላይ ብቻ አይደለም የምነግራችሁ ይሄንን ነገሮች፣ ሌላም የህይወታችሁ ፓዝ ላይ ልትጠቀሙ ትችላላችሁ። ራሳችሁ እንደ ትንሽ ማየት ያለባችሁ። ሰው ናችሁ፣ ብዙ ነገር ማድረግ ትችላላችሁ። ደግሞ ትችላለህ፣ አንተም ትችላለህ፣ አንቺም ትችላለሽ። በቃ ማድረግ እንችላለን። አንተ ራስን እስካልጎዳ አንድ አባት ምን ይላል መሰላችሁ? የቤተክርስቲያን ልክ ነውና አንድ ሰው ራሱን እስካልጎዳ ድረስ ማንም ሊጎዳ የሚችል ሰው የለም። ሰው ራሱን ካልጎዳ ማንም ሊጎዳ አይችልም። አንተ አልችልም ካልክ ነው እንጂ ማንም አልችልም ብሎ አንተን ሊያሳምን የሚችል ሰው የለም። አንተ ካላመንክ በስተቀር ማለት ነው። እና ራሳችሁን ትንሽ ለራሳችሁ ነገሮች በቃ እኔ ትልቅ ቦታ ደርሳለሁ። እንደዛ ማድረግ አለባችሁ። ጎበዝ ተማሪ መሆን አለባችሁ እና እንደዛ ማድረግ አለባችሁ ማለት ነው። እና አስተሳሰብ ውስጥ የመጀመሪያ ነገር ምራችሁ እንደ ትንሽ ራሳችሁን ማየት የለባችሁ። በሁለተኛ ደረጃ ምነግራችሁ ደግሞ ራሳችሁ ነው። በጣም ይሄ ፓርት በጣም ሊያስቅ ይችላል፣ ግን ራሳችሁ ነው። በጣም ራሳችሁ ነው። ልክ እኔ አስተውሳለሁ 9ኛ ክፍል ስንገባ ማለት ነው ጀስት በቃ ሌላ ማንነት የለም። አዲስ ማንነት ፈጥሬ ቁጭ ማለት በቃ ሰው እንዲመለከት ሊሆን ይችላል፣ ግን ኢንቫይሮንመንት እኮ ነው እንደዛ የሚያደርግ። ግን አንተ እያሰብክ ማትንቀሳቀስ ከሆነ በጣም ከባድ ነው። እንዴት መሰለህ በቃ ሰዎችን ሁሉ ለመሳብ አትራክት ለማድረግ የተለየ ሰው ለመምሰል ሁላችንም ምን አድርጋለን? በቃ ታውቃለህ እንትንም ስለሆነ ወደ ወጣትነትም እየመጣን ስለሆነ በጣም ከባድ ነው ያ ስቴጅ እና ለኛ በቃ እናስመስላለን። በጣም ነው የምናስመስለው እና ያ ነገር በጣም መጥፎ የመጨረሻ መጥፎ ነገር ነው። ራስን ሆኖ እንደምኖር በጣም ደስ የሚል ነገር የለምና ራስን ሆኖ
ይሄን ነገር የምነግራችሁ ራስ መሆን ይምር የመጀመሪያው በቃ ከሁሉም በላይ በቃ የሁሉም ራሶች በሉን ያዙት። በቃ የሁሉም ራሶች ራስ መሆን በቃ ለማስመሰል ለማን ብለህ ነው የምታስመስለው? እና ራስ መሆን ታስቡበት። በጣም ለምንም አታስመስሉ። ራሳችሁን እና ተማሩ። ስትማሩ ማንንም አትራክት ለማድረግ እንትን አትበሉ። ሁሉም ነገር ይደርሳል ማለት ሰው የሚቀበል ከሆነ ራስ ሆነ ቢቀበል ይሻላል እንጂ ሌላ ሰው ሆነ ከሚቀበል ቢቀርብ ይሻላል። ስለዚህ ራስ መሆን በጣም ጥሩ ነገር ነው። ልክ በቃ ክላስ ስትገቡ 10ኛም 11ኛም 9ኛም ከሆናችሁ ራሳችሁ ነው ምስ ከሆነ ሳቁ። ዝምተኛ ከሆናችሁ ዝም በሉ። የግድ ዝምተኛ ለመምሰል ማውራት የለባችሁ። በቃ ማትፈልጉ ከሆነ አልፈልግም ፈለገና ማስመሰል ጥሩ ነገር አይደለም። እውነቴን ነው። ይሄንን የገቡት 11ኛ ክላስ ከገቡ በኋላ ከረፈደ በኋላ ማለት ነውና አሁን ልቁ ነው። ራስ መሆን በጣም አስፈላጊ ነገር ነው። ይሄንን በአስተሳሰብ ደረጃ በሁለተኛ ስር ነው የምነግራችሁ። የመጀመሪያው ራሳችሁን እንደ ትልቅ ሰው ማሰብ ነው። ሁለተኛ ራሳችሁን ነው። በሶስተኛ ደረጃ ደግሞ በደንብ ተሳሳቱ። በቃ ምን ልበላችሁ እንደነገርኳችሁ መጀመሪያ ላይ ነግራችኋለሁ። ሃይ ስኩል ማለት ምን ማለት ነው ብያችኋለሁ። የዩኒቨርሲቲ ፕሬስቲጅ ነው። ዩኒቨርሲቲ ልትገቡ ዩኒቨርሲቲ የምትኖሩ ሰው ካልሆናችሁ ራሳችሁ እንደዛ የምታስቡ ከሆነ ማለት ነው ራሳችሁን እንደ ዩኒቨርሲቲ ተማሪ ራሳችሁን ማዘጋጀት አለባችሁና በጣም ተመሳሳት አለባችሁ። እጅግ በጣም መሳሳት አይዱኑ ካነበባችሁ አላውቅም። የሆነ መጽሐፍ ላይ ነው እንደዚህ በአጋጣሚ ሰብታይትል ኦፍ አርት ምናምን የሚል መጽሐፍ ነው መሰለኝ። አዎ እሱ ነው። ምን ይላል? አንድ ሰው ካንተ የተሻለ በጣም ጎበዝ ሆኖ ሀብታም ሆኖ በቃ ካንተ የተሻለ ሰው ሆኖ ካገኘው በጣም የተሳሳተ ሰው በጣም ብዙ ፔን ያለበት ሰው እንደሆነ ማወቅ አለበት ይላልና በጣም ብዙ ፔን እና የተሳሳቱ ሰዎች ልትሆኑ ይገባል። በቃ ተሳሳቱ። በደንብ ግጥም አድርጋችሁ ተሳሳቱ። አዲስ ነገር ለመሞከር አዲስ ነገር እንትን ለማለት ተሳሳቱ። በቃ ጊዜው አሁን በእውነት ጊዜው ነው። ጊዜው ይደርሳል የሚባል ነገር እኮ የለም። የምር ጊዜው አሁን ማለት ይኸውላችሁ ለምሳሌ አሁን አንድ መጽሐፍ ለመጻፍ ጊዜው የሆነ ጊዜ አለ የምትሉ ከሆነ አንድ ሉክ ዛሬ ለመጻፍ ጊዜው ነው ማለት ነው። ገባችሁ ያልኳችሁ ሀሳብ? አንድ መጽሐፍ አትሞ የዛሬ ዓመት ለመጨረስ ዛሬ መጀመር አለባችሁ። በቃ ጊዜው አሁን የምትሳሳቱበት ምን የምትሉበት ጊዜው ነውና። በሁለተኛ ደረጃ የምነግራችሁ ደግሞ ጓደኛ ነው። ቢግ አይዲያ ጓደኛ ጋይስ እንዴት እንደሆነ አላውቅም። ምስለ ጠዊ ምስለ ህሩይ አኒ በቃ ከጠማማ ጋር ከኋላችሁ ጠማማ ትሆናላችሁ፣ ከጥሩ ጋር ከኋላችሁ ጥሩ ትሆናላችሁ። ይሄንን ሁልጊዜም ጭንቅላታችሁ ውስጥ ያዙትና ተለማመዱ። በቃ ይሄንን በቃ ጭንቅላታችሁ ውስጥ ያዙ። ከጠማማ ጋር ከኋላችሁ ጠማማ ትሆናላችሁ፣ ከጥሩ ጋር ከኋላችሁ ጥሩ ትሆናላችሁ። በሃይ ስኩል ደረጃ ነው ያልኳችሁ ያላችሁት። ከፍ ስትሉ በጣም አቅማችሁ ሲጎሉብት ጠንካራ ሰው ስትሆኑ ደግሞ ማንም ሰው የማያንቀሳቅሰው ግንብ ስትሆኑ ደግሞ ከመጥፎም ጋርም ከጥሩም ጋር ነው ብትሉ ያን ያህል አፌክት ላትደረጉ ትችላላችሁ። ግን አሁን በሃይ ስኩል ደረጃ የምነግራችሁ ነገር ጓደኛ በጣም አስፈላጊና ኢሴንሻል ነገር። አሁን ይህንን ነገር ብነግራችሁ ወይም ደግሞ ማለት እንደዚህ ሁኑም ጓደኛም አትያዙም ያዙም ብዬ ብነግራችሁ ደስት ሰው እንደራሱ አይደለም የሚኖረው። ለእናንተም ነግራችሁ ያን ያህል ላይጠቅማችሁ ይችላል። ግን እለፉበትና ያዙና ሁሉም ሰዎች እዩትና እለፉት። በቃ አንዳንድ ነገሮች ምን ማለት አለባችሁ መሰላችሁ? ኖራችሁ ማየት አለባችሁ። ሰው ከሚነግራችሁ ይልቅ በቃ ምንድነው እሱ አልኮል ያሰክራል ከምትባሉ ይልቅ ሰክራችሁ ብታዩት የተሻለ ነገር ነው። በቃ እናንተ አይታችሁት ብትማሩ የተሻለ ነገር ነው። አንዳንድ ነገሮችን ማለት ነው አይተን ብንማራችሁ የተሻለ ነገር ስለሆነ አንዳንድ ነገሮችን ማየት አለባችሁ። ማለት ማን እንደሚያስፈልጋችሁ ምን አይነት ጓደኛ መያዝ እንዳለባችሁ ምናምን ህይወት የምትማሩት ከመኖር ነው። ገባችሁ? ከመኖር ነውና አንዳንዴ ከሚነገራችሁ ነገር ነው። አሁን እኔ ከነገርኳችሁ ነገሮች ውስጥ ትማራላችሁ እና አሁን እንደነገርኳችሁ ደግሞ ከምትኖሩት ነገር ትማራላችሁ። ጓደኛ ግን ከምትኖሩት ከጓደኛ ደግሞ ከኖራችሁ ከትምህርት ከእንትን ነው የምትማሩት። ምንድነው እሱ ኖራችሁ ነው የምትማሩት። ግን ጓደኛ እንደ አንድ ቤዝድ እንደ አንድ መመሪያ የምነግራችሁ ግን መጀመሪያ የነገርኳችሁ ነገር ነው። ኢንቫይሮንመንታችሁ በጣም ወሳኝ ነው። ስለጠው አይደለም የሚባለው ከጠማማ ጋር ብትሉ ጠማማ ትሆናላችሁ ነው። እና ሁለተኛ ነገር ደግሞ እንዴት መሰላችሁ? እንዴት አድርጌ ልንገራችሁ? አሁን ይህንን ነገር የሰው ጥገኛ መሆን መልመድ የለባችሁ። የጓደኛ ጥገኛ መሆን መልመድ የለባችሁ። በቃ ያስ ራሳችሁን እንችላችሁ የሆነ በቃ መቆም አለባችሁ። ገባችሁ አይደለ? ጓደኛ ምናምን ስለያዛችሁ የሆነ ነገር ስለያዛችሁ ጥፍ ማለት የሆነ በቃ የሆነ
መሆናችሁ እንትን ማለት የለባችሁም። የራሳችሁ መንገድ እንዳላችሁ መንገድ አለባችሁ። መጀመሪያ መኖር ማሰብ መኖር መናገር አለባችሁ የራሳችሁ መንገድ እንዳላችሁ እና አስታውሳለሁ 9ኛ ክፍል ምናምን ስንገባ በግሩፕ ነው የምናስበው፣ በግሩፕ ነው የምንወስነው፣ በግሩፕ ነው የምንሄደው። ጀስት ያልመክራችሁ እዩት፣ ግን እናንተ ያልመክራችሁ እንደዛ እኔ መክራችሁ እሱን ነገር እና እዩት፣ እስኪ እዩት፣ ሊጠቅማችሁም ሊጎዳችሁም ይችላል። እዩትና ግን እንደ አንድ በዚህ እንደ መመሪያ ነገር ነግሬያችኋለሁና ኢንቫይሮንመንታችሁን አስተካክሉ። በሃይስኩል ደረጃ ከመጥፎ ሰው ጋር እየወላችሁ እኔ ጥሩ ሰው ነኝ ብትሉ የሚያምናችሁ የለም። እኔ አላምናችሁም። ምክንያቱም በሃይስኩል ደረጃ ያን ያህል ጭንቅላታችን ምንድነው እሱ ብሬናችን እንትን አይደለም በጣም ጠንካራና ቋሚ ስላልሆነ አብዛኞቻችን ማለት ነው በጣም ጠንካሮች ልንኖር እንችላለን፣ ግን አብዛኞቻችን ደካማ ስለሆነ በጣም ወጣትነትም ስለሚያጠቃን ጊዜውን በጣም ለኛ እንትን ስለሆነ መጥፎ ነገር ስለሆነ ብዙ ነገር ዝግግት ስለሚያደርግብን ስልኮቹ ምኖቹ በጣም ብዙ ነገሮች አትራክት ያደርጉናል፣ ይስበናል። ያንን መሆን ስለምንፈልግ ጊዜው ለኛ በጣም አስቸጋሪ ስለሆነ ከባድ ነው እና ከዛ አንጻር በስርዓት ኢንቫይሮንመንታችሁ ጥርት ማድረግ አለባችሁ። ኢንቫይሮንመንት ኢሴንሻል። ይህንን በደንብ ነው የምነግራችሁ። ኢንቫይሮንመንታችሁን አጥሩ በደንብ ማለት ነው። በጣም አስፈላጊው ነገር እና በሶስተኛነት ደረጃ የምነግራችሁ ነገር አንብቡ። በእውነት አንብቡ። ሰዎች ትጠቀሙበታላችሁ። እኔ ይህንን በቃ ምን ልበላችሁ፣ በጣም ማንበብ አስፈላጊ ነው። ከመጽሐፉ ከቴክስት ቡካችሁ ወታችሁ ማለት ነው። አንብቡ ስላችሁ ቴክስት ቡካችሁን አይደለም። ሳይኮሎጂ መጽሐፍቶች፣ ልብ ወለዶች ልታነቡ ትችላላችሁ። ለጀማሪ ሰው ልብ ወለድ ልታነቡ ትችላላችሁ። ግን ልብ ወለድ ያን ያህል በጣም እንትን አይደለም። የሳይኮሎጂ መጽሐፍቶች፣ የሃይማኖት መጽሐፍት በቃ ደስ የሚሉ ስለ ሰው የሚያወሩ ስለ ሰው አፈጣጠር፣ አስተሳሰብ በቃ የሚያወሩ መጽሐፎችን አንብቡ። እናንተ ጭንቅላታችሁ ለነገ ህይወታችሁ የሆነ ነገር አደም ያደርግላችሁ። በቃ ከቴክስት ቡካችሁ ወጣ ያሉ መጽሐፍቶች የሉም፣ ማንበብ ይልመድባችሁ። ሁልጊዜም ቅድም ነግራችኋለሁ፣ አሁንም ደግሜ ነግራችኋለሁ። አሁን ያላችሁበት ደረጃ ለዩኒቨርሲቲ ደረጃ መርገጫ የሆነ በቃ መወጣጫ መንገድ የለም። ያ ዩኒቨርሲቲ በስርዓት መኖር ከፈለጋችሁ፣ የህይወታችሁን እዛ ውስጥ ማሳለፍ ከፈለጋችሁ እዚህ በስርዓት መማር አለባችሁ። ገባችሁ አይደል? እዚህ በደንብ መማር ለራሳችሁ የሚሆን እውቀት ማዳበር አለባችሁ። ስለዚህ መጽሐፍ አንብቡ፣ ትጠቀሙበታላችሁ። ከዚህ በፊት እኔ ባነብ በጣም ደስ ይለኝ ነበር። በጣም ብዙ ጊዜዎችን አባክኛለሁ፣ ተጨርሼበታለሁ። ባነብ ደስ ይለኝ ነበር መጽሐፍቶችን። እድሉም ነበረኝ ማለት ይቻላል። ብዙም አልነበረኝም፣ ግን ነበረኝ። ፈልጌ ራሱ ማንበብ ይችል ነበረ፣ ግን አልፏል ጊዜው። ለእናንተ ላይ አልፍ ይችላል። ተጠቀሙበት። መጽሐፍቱን ሳትወዱ በግዱ እራሳችሁን ጋቱት። ገባችኋል? በቀን አንዳንድ መጽሐፍ፣ አንዳንድ ሉክ እንኳን አንዳንድ መስመር እንኳን አንብቡ። በቃ በሳምንት በወር አንዳንድ መጽሐፍ መጨረስ ልምዱ። 2 ሳምንት ምናምን አንዳንድ መጽሐፍ። ገባችኋል? ኮምፕሊትሊ የተለየ ሰው ነው የምትሆኑት። ይህንን ቃል ገባላችሁ። የምሬን ነው። መጽሐፍ በጣም ነው የሚለውጣችሁ። በእውነት በጣም በነገር በቀደም ዕለት ነው ያነበብኩትና ሁሉም ቢሊዮነሮች አንድ እንትን አላችሁ፣ ኮመን የሆነ ባህሪ አላቸው። በየቀኑ መጽሐፍ ያነባሉ። ቢሊዮነሮቹ የሚያነቡት እኛ ታዲያ ምንድን ነው? አንብብ በጣም ነግራችኋለሁ። በጣም አንብቡ ማለት ነው። እና የመጨረሻውና ሁላችንም ተማሪዎች ከሃይስኩል ተምረን መጨረሻ ላይ ማለፊያችን ኢንትራንስ ነው። እኔ አሁን ኢንትራንስ ተፈታኝ ነኝ፣ ግን ባደርጋቸው 9፣ 10፣ 11 ባደርጋቸው በጣም ደስ የሚሉኝ ነገሮችን ነግራችኋለሁ። የመጀመሪያው ነገር ያለውበትን ክፍል በስርዓት መማር በጣም ደስ ይለኝ ነበር። ያለውበት ክፍል ማለት ለምሳሌ 11ኛ ክላስ በስርዓት መማር ኖሮ ማለት ለኢንትራንስ ምናምን አጠናለሁ ብላችሁ እንዳታስቡ። 9፣ 10፣ 11 እያላችሁ ማለት ነው። በጣም ጎበዝ ከሆናችሁ እና ስትራቴጂ በጣም ካወጣችሁ ፈተናውን አወጣጥ በጣም የምታውቁት ከሆነ ከእናንተ በፊት እህት ወንድም የተፈተነ ምናምን ካላችሁ የሚያሳያችሁ ከሆነ ልታጠኑ ትችላላችሁ። ግን እኔ እንደ እህት የምመክራችሁ ነገር 11፣ 9፣ 10፣ 11 ደግሞ ለኢንትራንስ ማጥናት ብዙም እንትን አልመክርም። ለምን እንደሆነ ታውቃላችሁ? ለኢንትራንስ የሚወጣው አሁን ከምትማሩት ለምሳሌ አሁን 10ኛ ክላስ ከምትማሩት ስኪዮሜትሪ የሚባላል አይደል? እንትን ላይ ኬሚስትሪ ላይ እኔም ደግሞ 11ኛ ክላስ ኬሚካል ቦንዲንግ አለ። 9ኛ ክላስም ስለ አቶሚክ ስትራክቸር ያውላል። እነዛን ነገሮች ምን ማለት ነው? በስርዓት እያነበቡ መሄድ፣ አስተማሪው ያስተምር በስርዓት ማዳመጥ። እነዛ ነገሮች በስርዓት ከሸመደርክ ኢንተራንስ ምንድነው? ጨዋታ ነው በቃ ብዬ ነው የማስበው። የዛ ጊዜ አሁን መማር ኖሮ አሁን መከለስ እዚህ ጋር መጽሐፍቱ መገላበጥ አይጠበቅብኝም ነበር። የዛን ጊዜ በስርዓት አስታውዬ ቁጭ ብዬ መማር ኖሮ ማለት ነውና አሁን በስርዓት ተማሩ። አስተማሪዎቹ በስርዓት አዳምጡ። ምክንያቱም ያው ፈተና ነው የሚወጣው፣ ያው የተማራችሁት ነገር ነው የሚወጣው። ለምን ሁለት ታጣላችሁ?
እዚህ ጋር ደግማችሁ እዚህ ጋር ጊዜያችሁን አቃጥላችሁ ሄዳችሁ እዛ አስተማሪው ሳታዳምጡ መጣችሁ ጊዜያችሁን አቃጥላችሁ እና ደግሞ ከእንደገና ደግሞ ለኢንተራንስ ሲሆን ያንኑ ደግማችሁ አይደብርም ታዲያ ያንኑ ማጣት እና አስተማሪው ሲያስተምር በሰዓት ማዳመጥ ተረጋግታችሁ ቁጭ ብላችሁ ምን እያለ ነው ጥያቄ መጠየቅ ያልገባችሁ መጠየቅ አንብቡ እዛው ደፍኑ ዘግቶ ገሉ ማለት ያንን ጉድ ኮንቴንት ማለት ነው። ስለ ኬሚካል ቦንዲንግ ስትማሩ ስለ ስትራክቸራቸው ስለ ሼፓቸው ምናምን ስትማሩ እዛው በቪዲዮ አጥናታችሁ አስተማሪው ሲያስተምር የቤት ስራ ሰርታችሁ ኢንትራንስ ጥያቄዎችን አወርዳችሁ በዛ ላይ ባጋጣሚ ጥያቄዎች ይኖራሉ ሰርታችሁ ግዴታም አይደለም እሱም ግን ብትሰሩትም ጥሩ ነው እነሱን ሰርታችሁ ማለፍ ትችላላችሁ ማለት ነው። የዛን ጊዜ በቃ ኦልሞስት 12ኛ ክፍል ስትደርሱ ማለት ነው እናንተ በቃ 60-70% ያንን ጉዳይ ዘግታችሁታል። በቃ እንዳለፋችሁ ቁጠሩት። ያን ያህል ጭንቅላታችሁ ካፓሲቲው ከያዘ ማለት ነው። እና ሾርት ኖት መጨረሻ ላይ ታውጣላችሁ። ችግር የለውም እንደዛ የምታደርጉና አሁን በደንብ ጎበዝ ከሆናችሁ ከ12ኛ ክፍል ከሁለተኛ ሴሚስተር ሁለተኛ ሴሚስተር እንደጀመረ ሾርት ኖት ማውጣት ጥያቄ መስራት ትችላላችሁ። ያን ያህል ቀላል ማለት ነው። ምንድነው ቀላል የሚሆነው ካላችሁ 19-11 በስርዓት ካነበባችሁ ከተማራችሁ ነው ማለት ነው። አይነና አይነገርኳችሁ እንግዲህ በጣም እንደተማራችሁበት እርግጠኛ ነኝ። አይውሽን ይባርካችሁ። በጣም ደስ ይለኝ ነበረ እንደተማራችሁ በጣም እርግጠኛ ነኝ። ከልቤ ነው ከውስጤ ነው ያወራችሁ። በጣም ብዙ እንትኖች ኖቶች ላይ አስቆኝ ምናምን ነገር ከውስጤ ነው ያወራችሁና ከተደነባበርኩኝ ከተተበተብኩኝ በጣም ይቅርታ አድርጉልኝ። ከጠቀማችሁ ላይክ አድርጉ፣ ኮሜንት ጻፉልኝ። እኔ ስለሚያበረታታ ማለት ነው። ስላየኋችሁ በጣም ደስ ብሎኛል። ዛሬ ደግሞ ትንሳኤ ነው። ይሄ ትንሳኤ ቀን ነው እየቀደሉላችሁ ያላችሁትና የሚቀጥሉት 50 ቀናትም እንደ ትንሳኤ ስለሚቆጠሩ እንደ አንድ ቀን ስለሚቆጠሩ እንደ ሰንበት ስለሆኑ እንኳን ያደረሳችሁ ብያለሁ ማለት ነው። ስላዳመጣችሁኝ በጣም አመሰግናለሁ። ለእናንተ መልካም ቀን ይሁንላችሁ። ባይ ባይ። ወዳችኋለሁ። ሰብስክራይብ ማድረግ እንዳትረሱ።